ወልቃይት ጠገዴ አማራ መሆኑ ሳይሆን የአማራ መነሻ አገር መሬት ርስት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዘወትር አክብሮታዊ ሰላምታችን እስከ ዓለም ዳርቻ በያላችሁበት ይድረሳችሁ እያልን ለሰዓቱ ለእናንተ ይመጥናሉ ያልናቸውን ዕለታዊ አነጋጋሪ መረጃዎች ልናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ዛሬም እንደወትሮ ዝግጅታችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እንጠይቃለን። ውድና የተከበራችሁ የዝግጅታችን ቤተሰቦች እነሆ ለሰዓቱ የብዙሃኑን ትኩረት ወደ ሳበው የዕለቱ አነጋጋሪ መረጃችን አለፍን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በዛሬው ዕለት ከአማራ ምድር እጅግ አነጋጋሪ የሆነው ሰበር ዜና ተሰምቷል። ኮሎኔል ደመቀ ዘውዱ ከሀገር መውጣቱ ተረጋግጧል። የኮሎኔል ደመቀ ዘውዱ ከሀገር መውጣት የብዙዎች መነጋገሪያ የሆነ ሲሆን ኮሎኔሉ ከሀገር ለመውጣት የወሰነበት ሚስጥር ከብልጽግናው አገዛዝ ጋር በተገናኘ ሊሆን ይችላል የሚሉ መላምቶች እየተሰጡ ይገኛሉ። ለመሆኑ ኮሎኔል ደመቀ ዘውዱ በምን ምክንያት ከሀገር ወጣ? የትስ ሀገር ገባ? የሚለው ጉዳይ በዝግጅታችን በዝርዝር ተካቶ የሚደርሳችሁ ይሆናል። በተከታዩ መረጃችን የብልጽግናው አገዛዝ በወልቃይት ላይ አዲስ ውሳኔ መወሰኑን ይፋ አድርጓል። በተለይም ደግሞ የብልጽግናው አገዛዝ የ4 ኪሎ ወንበር መሰረቱ ወልቃይት መሆኑ የሚታወቅ ነው። በመሆኑም የብልጽግናው አገዛዝ በዛሬው ዕለት በወልቃይት ዙሪያ የወሰነው አዲስ ውሳኔ የብልጽግናውን አገዛዝ ፍላጎት መሰረት ያደረገ ይሆን ወይንስ ደግሞ ማንነታቸውን በኃይልና በአምባገነንነት ተነጥቀው ከብዙ መስዋዕትነት በኋላ ነፃ የወጡ የወልቃይት አማራዎችን ፍላጎትና ጥያቄ የመለሰ ይሆን የሚለው ጉዳይ አጓጊና የበርካቶች መነጋገሪያ ሆኗል። በሌላ በኩል ደግሞ ከሰሞኑ ዳግም ወደ ሌላ ጦርነት እየተንደረደረ የሚገኘውን ትህነግ ህወሓትን የወልቃይት መሻት ለመመለስ ታስቦ ይሆን? የዛሬው የብልጽግናው አገዛዝ አዲስ የወልቃይት ውሳኔ የሚለው ጉዳይ ሌላኛው ተጠባቂ ጉዳይ ሆኗል። የሆነው ሆኖ ይህ አጓጊና የበርካቶችን ትኩረት የሳበው እንዲሁም የሀገራችንንና የምስራቅ አፍሪካን ቀጠናዊ የጂኦፖለቲክስ ምህዋር ይቀይራል ተብሎ የሚጠበቀው የብልጽግናው አገዛዝ ውሳኔ ምን ሊሆን ይችላል የሚለው ዝርዝር መረጃ በዝግጅታችን ተካቶ ወደ እናንተ የሚደርሳችሁ ይሆናል። በሌላ መረጃ በዛሬው ዕለት ከቤተ መንግስት አፈትልኮ የወጣው ሚስጥር ደግሞ የብልጽግናው አገዛዝ የፖለቲካ ህመሙ እየበረታ ሄዶ የማይድን በመሆኑ ብልጽግና ባልጋ ቁራኛ ላይ ተኝቶ ነፍሱ ልትወጣ እያጣጣረ የሚገኝ መሆኑን ያረጋገጠ ሆኗል። ለመሆኑ ከቤተ መንግስት ዛሬ የተሰማው ምንድን ነው? በቤተ መንግስትስ የተፈጠረው አነጋጋሪ ጉዳይ ምንድን ነው የሚለው ጉዳይ እንዲሁ በዝርዝር መረጃው ተካቶ ወደ እናንተ የሚደርሳችሁ ይሆናል። ውድና የተከበራችሁ የዝግጅታችን ቤተሰቦች በዚህ የመረጃ ጊዜያችን እነዚህንና ሌሎች በአርዕስተ ጉዳዩ ላይ ያልተካተቱ ዝርዝር መረጃዎችን ስናደርሳችሁ አብራችሁን ስትቆዩ የሚባክኑ ሰከንዶችና የሚያስቆጭ ጊዜ እንደማይኖራችሁ በመተማመን ነው። በቀጥታ ወደ ዝርዝር መረጃችን አመራን። እንደሚታወቀው በኢትዮጵያ የፖለቲካ ታሪክ ውስጥ ዘመናትን በተሻገረ መንገድ በየዘመኑ ኢትዮጵያን የመሩ ነገስታቶች የትኩረት ማዕከል የሆነችው ወልቃይት ጠገዴ በኢትዮጵያ ፖለቲካ ውስጥ ትልቅ ታሪክ ያላትና የየዘመኑን የፖለቲካ ምህዋር የመቀየር እምቅ አቅም ያላት ወሳኝ ቦታ መሆኗን የኢትዮጵያን ፖለቲካ በቅርብ ለሚከታተል ሰው ሁሉ የሚያሻማ አይደለም። ከዚህ በመነሳት ለምን ወልቃይት በኢትዮጵያ ፖለቲካ ውስጥ የትኩረት ማዕከል ሆነች? ለምንስ የወልቃይት ጉዳይ ቀጠናዊና ሀገራዊ የፖለቲካ ይዘት በመቀየር አቅም ሊኖራት ቻለ? የወልቃይት የፖለቲካ ትኩሳት ለምን የማይበርድ ሆነ? የሚሉትን ጉዳዮች በማንሳት የብልጽግናው አገዛዝ ትህነግ ህወሓትና የወልቃይት አማራዎች ከወልቃይት ያላቸው መሻትና ፍላጎት ምንድነው የሚሉትን ጉዳዮች በዝርዝር የምንመለከታቸው ይሆናል። በየጊዜው በርካታ የሀገራችንና ዓለም አቀፍ የፖለቲካ ተንታኞች የወልቃይትን ፖለቲካ የሰሊጥ ፖለቲካ አድርገው ይወስዱታል። ሌሎች ደግሞ ወልቃይት ልክ እንደ ባህር በር በመውሰድ የወልቃይትን ፖለቲካ የጂኦፖለቲክስ ጉዳይ አድርገው ይመለከቱታል። የሆነው ሆኖ ወልቃይትን በኢትዮጵያ ፖለቲካ ውስጥ ትልቅ ቦታ እንዲኖራት ያደረጋት የውጭ ጠላቶች ኢትዮጵያን ለመውረር ሲመጡ እንደ መግቢያ ባህር በር የሚጠቀሟት በመሆኗና በሀገር ውስጥ ያሉ ባንዳዎች ደግሞ የሀገር ክህደት ፈጽመው
ለመውጣት እና ለጥፋታቸው ከውጭ ኃይሎች ድጋፍ ለማግኘት የሚጠቀሙባት ከመሆኗ ጋር የተያያዘ መሆኑ ቁልጭ ብሎ የተቀመጠና ታሪክ የሚያስረዳው እውነታ ነው። የሆነው ሆኖ እንዲህ ባለ መንገድ የኢትዮጵያ ፖለቲካ ትኩሳት ማዕከል የሆነችው ወልቃይት ጠገዴ ዛሬ ደግሞ በሶስት ማዕዘን አዙሪት ውጥረት ውስጥ ያስገቧት ትህነግ፣ ህወሓት፣ የብልጽግናው አገዛዝና የወልቃይት አማራ ነዋሪዎች ዋና ፍላጎታቸው ትህነግ ህወሓት ወልቃይትን የሚፈልጋት ዳግም 4 ኪሎ ቤተ መንግስት ገብቶ ለመንገስ የሚያደርገውን መሯሯጥና የጦርነት ጉሰማ ለማሳካት ወልቃይትን እንደ ኮሊደር ተጠቅሞ ከውጭ ኃይሎች እገዛ ለመቀበልና እንዲሁም ደግሞ ሀገር ላይ ክህደትን ፈጽሞ ከሀገር ለመውጣት ነው። ወልቃይት አማራዎች ደግሞ ወልቃይትን የሚፈልጓት ማንነታቸውና ወሰናቸውን አስከብረው ባገኙት አማራዊ ማንነት ተደስተውና ጸንተው ለመሻገር ነው። መስዋዕትነት ከፍለው ያገኙትን የማንነት የነጻነትና የመሬት ባለቤትነት አጽንተው ከትውልድ ትውልድ ለመሻገር ነው። አንድ ማህበረሰብ የራሱ ቋንቋ፣ ባህል፣ ወግና አመጋገብ ስርዓት እንዲሁም የራሱን ሀብትና የነበረው እውነተኛ የታሪክ ሀቅ ይዞ የመሻገር የመቀጠል ጉዳይ የህልውና ጉዳያቸው ስለሆነ ነው። የነበረ አባቶቻቸውን ታሪክ በመውረስ ያስረከቧቸውን የሀገር ዳር ድንበር በማስከበር ዛሬም ነገም አማራዊ ማንነታቸውን አስከብረው በጽናት ለመሻገር ነው ወልቃይቶች የወልቃይትን አማራዊ ማንነት የሚሹት። ስለሆነም ይላሉ ወልቃይት አማራ ማንነት ባለቤቶቹ እንደ አማራ ተደራጅተን ካልመከተን ጠላቶቻችን በባርነትም ለመኖር አይፈቅዱልንም። አማራን ለማንበርከክ ተረኛ ሆነው ለመጣ ኃይል ፈቃደኛ ሆነን አንገታችንን ከሰጠን እንደ ትናንትናው በባርነት መኖር አይኖርም። በህይወት እንድንቆይ አይፈቅዱልንም። አማራ እንደ ብሔርም ይጠፋል። ስለሆነም የአማራ ትግል ዋና ማዕከሉ አማራዊ ማንነትን አስከብሮ የመቀጠልና ያለመቀጠል ጉዳይ ነው ሲሉ የወልቃይት ነዋሪዎች አቋማቸውን በዚህ መልኩ ያራምዳሉ። የብልጽግናው አገዛዝ ደግሞ ወልቃይትን የሚፈልጋት አሁን በእጁ የገባውን ስልጣን አጽንቶ ለመቀጠልና በቀጣይም ቢሆን 4 ኪሎ ተደላድሎ ያስቀመጠውን ታላቋ ኦሮሚያ የምትባል ሀገር የማዋለድ ስትራቴጂ ከስኬት ለማድረስ ወልቃይት የስልጣን መሰረቱ ስለሆነች በወልቃይት ጉዳይ የህዝብ ማንነት እንዲሁም የሌሎች ህዝቦች ጥቅም የሚል ጉዳይ ወደ ጎን በመተው ስልጣኑን ያስጠብቅልኛል የሚለውን ጉዳይ ብቻ ቅድሚያ ሰጥቶ ነው እየሰራ ያለው። በመሆኑም በዛሬው ዕለት የብልጽግናው አገዛዝ ወልቃይትን በተመለከተ የራሱን ስልጣን ያስጠብቅልኛል ያለውን መንገድ መርጦ ወልቃይት ጠገዴ ልክ እንደ ድሬዳዋ እና አዲስ አበባ ከተማ አስተዳደር ተጠሪነቷ ለፌዴራል ሆና ከአማራ ክልልም ከትግራይም ውጭ ሆና እንድትቀጥል የሚል አዲስ ውሳኔ መወሰኑ ተረጋግጧል። ተከታይ መረጃችን የአማራ ኩራት የጠላቶቻችን ራስ ምታት የሆነው ኮሎኔል ደመቀ ዘውዱ የትህነግ ህወሓትን የ27 ዓመት አምባገነናዊ አገዛዝ ገርስሶ ለመጣል የአማራ ትግል ችቦ ለኳሽ መሆኑና በብልጽግናውም አገዛዝ በቀጣይ የአማራን ትግል አቀጣጥሎ ብልጽግናን ስጋት የሚሆን የአማራ ኃይል ይፈጥራል በሚል በከፍተኛ ትኩረት ውስጥ የገባ መሆኑ ይታወሳል። ይህንን ተከትሎ የብልጽግናው አገዛዝ ለኮሎኔል ደመቀ ዘውዱ የብልጽግናን ስልጣን በማጋራት ከአማራ ትግል ለመነጠል ብዙ ሰርቶበታል። በተጨማሪም ትህነግ ህወሓት ኮሎኔል ደመቀ ዘውዱን ወልቃይት ጠገዴን እንደፈለግን ለማድረግ አያስችልንምና ኮሎኔል ደመቀ ዘውዱን ከአማራ ትግል በመነጠል አማራዊ ማንነቱን ማሳጣትና የአማራ ህዝብ እንዲጠላው ማድረግ አለብን በሚል ብዙ ሰርተውበታል። በዚህም በየፕሮፓጋንዳ ልሳናቶቻቸው ብልጽግናና ትህነግ ህወሓት ኮሎኔል ደመቀ ዘውዱ የፋኖን ትግል አይደግፍም በማለት ወልቃይት ጠገዴን አሳልፎ ሊሰጥ ተስማምቷል እያሉ ብዙ ጫና ሲያሳድሩበት ቆይተዋል። የሆነው ሆኖ ኮሎኔል ደመቀ ዘውዱ በብልጽግናው አገዛዝ የስር ማዘዣ ወጥቶበት ከበባ ውስጥ መግባቱን ተከትሎ በኤርትራ በረሃ በኩል ከሀገር የወጣ መሆኑ በዛሬው ዕለት ተረጋግጧል። ይሄ የሆነው ደግሞ የብልጽግናው አገዛዝ ኮሎኔል ደመቀ ዘውዱ ከ70 ሺህ በላይ ሰራዊት አሰልጥኖ ወልቃይት ጠገዴ ላይ ያዘጋጀ በመሆኑ በቀጣይ ከፋኖ ጋር በጋራ ጥምረት ፈጥሮ ትግልና 4 ኪሎን ቤተ መንግስት ለማፍረስ ሊንቀሳቀስ ይችላል የሚል መሆኑ ተደርሶበታል። ቤተ መንግስቱ በክፉኛ እየታመሰ መሆኑ ተረጋግጧል። በተለይም ደግሞ የብልጽግና ሰዎች እርስ በርሳቸው መተማመን ተስኗቸው ቤተ መንግስት ውስጥ ገብተው በከፍተኛ ጫና ውስጥና አምባገነናዊ በሆነው የአብይ አህመድ ጫና ውስጥ የወደቁ የብልጽግና ሰዎች ዛሬ ላይ ግን በአብይ አህመድ ላይ ከፍተኛ
የሆነ ተቃውሞ ማንሳት ጀምረዋል። ይህንን ተከትሎ በርካታ ከፍተኛ አመራሮች የታሰሩ መሆኑንና ቤተ መንግስቱ እየታመሰ ያለ መሆኑን ለማረጋገጥ ተችሏል። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ዘመቻ አንድነት ዛሬ 6ኛ ቀኑን ነው። ባለፉት 5 ቀናት በተለያዩ የአማራ ክልል አካባቢዎች ከፍተኛ ውጊያዎች ሲደረጉ እንደነበርና የአገዛዙን ወታደራዊ አቅም በማንኮታኮት ደረጃ ትልቅ ውጤት መመዝገቡን በየቀኑ በመናቀርበው ዘገባ መግለጻችን የሚታወስ ነው። ዛሬ 6ኛ ቀኑ ላይ ምን ተግባራት ተከናወኑ፣ በየትኞቹ አካባቢዎች ውጊያ ተካሂደዋል፣ ይህንንና ሌሎች መረጃዎችን ሊያቀብለን የዘውትር ተሳታፊያችን መስመር ላይ ይገኛል። ወደሱ ማመራው በቅድሚያ ግን ዛሬ በሰፊው መነጋገሪያ ስለሆነው ስለ ተማሪ ብርቱካን ተመስገን የደምቢዶሎ ዩኒቨርሲቲ ተማሪ ከነበረችና ከ17ቱ ከታገቱት ተማሪዎች መሃል አንዷ ስለሆነችው በቅርቡ በኢቢኤስ ቴሌቪዥን ላይ ታሪኳ ስለተነገረላት ተማሪ ይሆናል የምናነሳው። በዚህ ጉዳይ ላይ አጭር አስተያየት ሰጠን ወደ ዕለቱ 6ኛ ቀን የውጊያ ውሎ እንሄዳለን። በጣም ነው ማመሰግነው። እንደው ከዚች ተማሪ ከደረሰባት እንነሳና ሰፊ መነጋገሪያ ሆኗል። ዛሬ ኢትዮጵያውያን በየትኛውም የዓለም ጥግ ያሉ ስለዚህች ተማሪ ጉዳይ ከፍተኛ የሆነ ውይይት ሲያደርጉ ነው ያሉት። ብዙዎች ተቆጥተዋል። የአማራ ትግል በእርግጥም ትርጉም ያለውና ምክንያታዊ መሆኑን እንደዚህ አይነት ክስተቶች በሚገባ የሚያስረግጡ ሆነው እየቀረቡ ይገኛሉ። እስቲ ምን እየተባለ ነው? በመጀመሪያ መሳይ በጣም አመሰግናለሁ ይህንን አጀንዳ ቀድመህ ስላነሳኸው። እቺ ልጅ በጣም ትልቅ ተስፋ የነበራት በጣም በብዙ መከራ ወደ ዩኒቨርሲቲ የገባች ልጅ፣ ነገር ግን ተስፋዋን ሙሉ በሙሉ የመንግስት የጡት ልጆች በሆኑት ታፍና በዩኒቨርሲቲ ግቢ ውስጥ ታፍና ከተወሰደች 1 ዓመት ከ8 ወር ወደ 20 ወር አካባቢ የሚጠጋ በጫካ አድራ ከፍተኛ በደል ተፈጽሞባት ለአእምሮ እጅግ በጣም የሚከብድ ሩቅ የሆነ የሰው ልጅ በሰው ልጅ ላይ ይፈጽማል ተብሎ ከሚገመተው ሩቅ የሆነ በደል ተፈጽሞባት በህይወት ራሱ መገኘቷ በጣም ትልቅ ምልክት ለአማራ ሕዝብ በደልና ስቃይ ትልቅ ምልክት የሆነች ልጅ ናት። ይሄንን ነገር መንግስት እንደ መንግስትነት መንግስት ገደለ፣ መንግስት ደፈረ፣ መንግስት አሰቃየ፣ መንግስት ዘረፈ ከሚባል በላይ የመንግስትን ትርጉም ያልገባው የመንግስት አካል የመጀመሪያ የመንግስት ድርሻ ዜጎችን ከጥቃት መከላከል ነው። ጉልበታሞች ጉልበት በሌላቸው ሰዎች ላይ ጉልበታቸውን እንዳይጠቀሙ ለማድረግ ነው። መንግስት ከእያንዳንዳችን መብት ቀንሶ ጉልበት መሳሪያ እንዲታጠቅ አስተዳደር እንዲመሰርት በፍርድ ቤት መስርቶ በወንጀለኞች ላይ ፍርድ እንዲወስን የሚያደርገው ዋነኛ ምክንያት ዜጎቹ ደካማ ዜጎች በጉልበታም ዜጎች እንዳይጠቁ ለማድረግ ነው። ጽንሰ ሐሳቡ ይሄ ሆኖ እንግዲህ እቺ ልጅ ዛሬ በቴሌቪዥን ወጣ፣ ከዛ ስቃይና መከራ ወጣ በሚዲያ ላይ ትውጣ እንጂ በርካታ እህቶቻችን በዚህ ሰዓት ከሷ የበለጠም ይሁን በሷ የሚተካከል በደልና ስቃይ እየደረሰባቸው እንደሚገኙ ጉልህ ማሳያ ናት። እቺ ልጅ የስቃዮች ሁሉ ገፈት ተሸካሚ ሁና መጣለች። ተደፍራለች፣ ተገርፋለች። በጫካ ከ2 ዓመት ለሚጠጋ ጊዜ ለ20 ወር ለሚጠጋ ጊዜ በጫካ ራቁቷን አድራለች። እየተፈራረቁ ደፍሯታል። ከየት እንደወለደችው እንኳን የማይታወቅ በሽተኛ ልጅ ይዛ በህይወት አዲስ አበባ መጣለች። ሆስፒታሉ የዩኒቨርሲቲ ሆስፒታል እቺን ልጅ ለተወሰነ ቀናት ሕክምና ከሰጣት በኋላ አምጥቶ አዲስ አበባ ላይ ጥቷት ሄዶ ይሄ ዩኒቨርሲቲ የመንግስት አካል ነው። ምሁራን የተሰባሰቡበት ዜጎችን እኩል ማየት ያለበትና የነበረበት ተቋም ሆኖ እያለ ትንሽ ቀናት ሕክምና ካደረገላት በኋላ አዲስ አበባ ላይ አምጦ ነው እንደ መናኛ ጎዳና ላይ ጥቷት ሄዶ ከነ ሕፃን ልጇ። ዛሬ ደግሞ ጫንቃዬን ተገርፌ ጋቤን ተገፍፌ ይላል የአማራ አባት ሲተርት። ሁለት በደል ነው የተፈጸመባት እቺ ልጅ። ደረሰባትን ስቃይ፣ በደል፣ መከራ ሁሉ በሚዲያ ላይ አውጥታ በመናገሯ መንግስት እጅግ በጣም ተቆጥቷል። ማዘን ሲገባው፣ ማፈር ሲገባው፣ ማገዝና ማበረታታት ሲገባው፣ ነገር ግን የፖለቲካ እንትኔን ያበላሽብኛል ብሎ ስላሰበ ብቻ እሱ ባልሰራው ወንጀል የኔ ጠላት ናቸው ብሎ በሚዲያ ለሚደሰኩረው ሽፋን ለመስጠት የኢቢኤስ ቴሌቪዥንን በዛሬው ዕለት አምሶታል። ከፍተኛ ጭንቀት ውስጥ ነው ዛሬ በኢቢኤስ ቴሌቪዥን ላይ እየተፈጸመ ያለው። ዌብሳይት ላይ ዩቲዩብ እንዲወርድ ተደርጓል። ይሄን የጠየቁ ሰዎች ከፍተኛ ወከባ እየተፈጸመባቸው ነው። ምናልባትም እቺ ልጅ አሁን አንተና እኔ እየተነጋገርን ባለበት ሰዓት መንግስት ምን እያረጋት እንደሆነ ምን የምናውቀው ነገር የለም። ዘመድ የላት፣ ወገን የላት፣ አስታዋሽ የላት። ከጎዳና ላይ እንዲሁ ከቤተክርስቲያን